መጀመሪያህን መጨረሻህን ብታስብ አሉ ቀና ማለት ሐያ ይዘህ ነበር አሉ ቀርተው ልትኮራ ቁጭ ብለህ እስኪ አስብ መጀመሪያ ምንድን ነበርኩ ከዛ ከቀበሩኝ በኋላ ሳምንት ወር በኋላ ምን ልሆን ነው ያኔ ይገባሃል ማንነት ለዚህ ነው አንድ ንጉስ ኩራታም ነበር አሉ ክብር ያለበት መንገድ እየሄደ ትልቅ የአላህን ሰው አይቶ ታውቀኛለህ ማንኛ አላቸው ነው እሳቸው አላህ እንጂ አያውቁም ሲው አላህ አያውቁም الملك لله إن الأرض لله لله ملك السماوات والأرض كل شيء هالك إلا وجهه كل من عليها فان هنا ما يقول الناس القرآن أكهل ولا أنت أول كنطفة مجمرة تبت على الله نطفة على الله وآخرك قذرة كتكبرك بهذا دم لا إله إلا الله عند سو جنازة مشتك وإلا حكمة ونور سو سونته بايشت نور سو سونا يكبر نبر متودوا نزفتوا نبر محل ላይ ደግሞ ስንት ነገር ተሸክመሃል አሉ ፈዞ ቀራል ውሸት ነው ይላል ውሸት ነው ይላል ለهذا የሚኮራ ሁሌ የሚኮራ ሰው ማንነቱን ያላወቀ ነው ለهذا من عرف نفسه ማንነትህ ድክመትን ስታውቅ عرف ربه من عرف نفسه بالذل والافتقار عرف ربه بالعز والاستكبار ይሄ ረመዳን የቀብር ሰዎች አፈር የሆኑት እነዚህ ቢናገሩና ብትሰማቸውና ተመኙ ብትላቸው የአንድ ሀገር ንጉስ እናርጋችሁ ወይ ወላ ፎቅ ሰርተን እንስጣችሁ ወይ ወርቅ እንስጣችሁ ወይ ብትላቸውና ምንድነው የምትመኙት ብትላቸው አሉ ለተመነው يوما من رمضان ከረመዳን አንድ ቀን ይመኙ ነበር ለኔና ለአንተ የሰጠን ማለት ነው ባለፈው አመት ከኛ ጋር እዚህ መስጂድ ይሰግዱ የነበሩ ዛሬ አፈርሰን ናቸው እኛም ይሄ ረመዳን የመጨረሻችን ሊሆን ይችላል ሁሌ ስትጾም አሉ የመጨረሻዬ ነው ብለህ ለምን የመጨረሻዬ ነው ካላልክ እያጓደልክም ኢንሻአላህ እንቀጥላለን ነው ብለን ነው የለም እንደዛ እንቀጥላለን ነው ያለችን ሰዓት አሳምረህ በቃ ዛሬ አንድ ረመዳን አለ الله أسامر من صوم الله يرضى رمضان كحقه عنده مجمر رمضان سمتا لتدست اسكي تدست برمضان اسكي جمع لما كنت يا سلام ولا تجانا اساسا ولا جل الله انقل لك صلي على الحبيب قلبك يطيب عندنا لتدست ይሄ ነው ፈርቁ አለ ሙናፊቅና ሙእሚን አንዱ ይሄ ነው ማለት ሙናፊቅ አይገጥሙም ማለት ረመዳን አይስማማው ረመዳን አገር የሚቀይር እኮ አለ አገር ላይ ረመዳን ሲመጣ ሌላ አገር ካፊር አገር እንዲህ አይነት ሰው ነው አልহামዱሊላህ ስድስት ወር ሰለፎች የሚያለቅሱለትን ይሄ ሰው ረመዳን ሲመጣ ለቆ ይሄዳል ሌላ አገር ረመዳን የሌለበት ያኔ ሌላ የሆነ የማይገጥመው هذا قل بفضل الله وبرحمته فبذلك فليفرح الحمد لله بالوقت رمضان ስለወፈቀን እኮ الحمد لله ስለወፈቀን ሁለተኛ تعظيم بشهر رمضان ረመዳንን እንደ ትልቅ እንግዳ ማክበር አለብህ እስኪ ያሰብከው አንድ ሚኒስተር ቢደውልና የታወቀ ምትፈራው ሚኒስተር ለአንድ ወር እንግዳ ልክ ያለው አለ ቤት ያላ ትላታለህ ቤት ሴትዮዋ ጋር ሄደህ አንድ ወር መተኛት የለም ትላታለህ خلاص ለምን ከማን የመጣው አልፈው እንግዳ አንድ ወር ኮመንታተራል ከዛ ደረጃ ለማግኘት ማንጋ በሸርጋ የአላህ ሰዎች ደግሞ ከአላህ የመጣ እንግዳ ነው አለ ረመዳን ነው ከአላህ የመጣ እንግዳ ነው ረመዳን ደግሞ ይመጣል يمكن የመጨረሻ ይሆናል خلاص طيب እንዴት ነው تعظيم ومن يعظم شعائر الله فإنها من تقوى القلوب ይሄው ዱንያ አኺራ መከበር ትፈልጋለህ ይሁዲ ተባለ ይሁዲ ሙስሊም አልሆነ ሰው ይሁዲ ሙስሊም አልሆነ ይሄው ረመዳንን ማክበር የት እንደሚያደርስ ረመዳን ቀን ነው ልጁ ከሰፈር ሙስሊም ልጆች ጋር ይጫወታል አባት ይሁዲ ነው ልጆቹ ተቀላላ ሙስሊም ናቸው ይሄ ይሁዲ ልጅ
ሙስሊሞች መሃል ምግብ ይበላል፣ ተሰጥቶ ይበላል። የአላህ ነገር ሆኖ አባቱ ያልፋል። አባትም ይሁዲ እኮ ሲያየው ተቆጣው። እንዴት ትበላለህ? አታውቅም እንዴ ያለው። የሙስሊሞች እኮ ረመዳናቸው እኮ ያዝ ቤት ሄደት በለም እነሱ አጠገብ ትበላለህ አለው። ሻህር ረመዳን እኮ የጾም ወራቸው እቺን አላህ ያዘን። ስንት ዘመን ኖሮ ሞታ ይሰብ ይሁዲ አንድ እዛ ሀገር ሰው ሳሊህ ሰው በመናሙ ጀነት ውስጥ ያው አላህ አማ ኩንተ ይሁዲየን ይሁዲ ነበርክ እንዴ ስለው ናም ነበርኩኝ ልሞት ስለ አላህ ሸሃዳ ወፈቀኛል ለተዕዚም ለረመዳን ልጄ ሲበላ ስትቆጣ ወለ ረመዳን አክብሬ በዚህ አላህ ኻቲማ ሰጠኛል አያለ አንዳንዱ ምንም አይመስለው ረመዳን ገባ لهذا ጾመኞች አሉ صلي على الحبيب በሶስት ይከፈላሉ። ጾመኛ ሰው በሶስት ነው እዚህ ያለ ነው ማለት ነው። በሶስት እንከፈላለን። አንደኛ ጾም العموم ጾም الخصوص ጾም خصوص الخصوص ጾም العموم የሚሏቸው ረመዳን ሲገባ ሁለት ነገር ብቻ ነው የሚያደርጉት በስ የአፍ ሻህዋ የብልታቸው ሻህዋ ከዚህ ብቻ ነው የሚቆጠው በስ አይበላም አይጠጣም ባለቤቱ ጋር ይሄዳል በስ አሁንም አይኑ حرام ጆሮ አሁንም ሐሜት ይሰማ እግሩ አሁንም አይሆን በተሄደ አሁንም ቲክቶክ ፌስቡክ ያገላብጣል አሁንም አጀነብ المهم ረመዳን እና ከረመዳን ውጭ የዚህ ሰው ልዩነቱ ሻህዋውን መተውጭ ይሄ አይነት ሷሚ كم من صائم ليس له من صيام الا الجوع والعطش ስንት ጾመኛ አለ ከጾሙ የሚያተርፈው መራብና መጠማት ብቻ ሆነ። አላህ ከኛ ውስጥ እንዲህ አይነት ሰው አድርግልን። ይሄ ሰው አላከበረም ረመዳን ቀድሩ የረመዳን ሐቅ ይሄ ሰው አላወቀም። እንግዳ ማስተናገድ አልቻለም። ሁለተኛዎቹ ያ ሰላም ሁለተኛዎቹ ማን ናቸው አሉ? ጾመን ኹሱስ የተባሉ ሰውነታቸውን አካል በሙሉ አይን በለው አፍ በለው ጆሮ በለው እጅ በለው እግር በለው ሁሉ ሰውነትን አካላቸውን በሙሉ ከወንጀል የቆጠቡ ሰዎች ቢያንስ እዚህ ደረጃ አላህ ያድርሰን። ያኔ ረመዳን ላይ አላስምን በአፋቸው ሐሜት የለ ነሚማ የለ ቂለ ወቃል የለ ወከثرة السؤال የለ። ይሄን ዱዓ አብልሽ اللهم በሉ اللهم طهر ألسنتنا من الكذب والغيبة والنميمة ومن القيل والقال وكثرة السؤال። ረመዳን ላይ ከጭንቅላት እስከ እግራቸው የለም ሐራም። አይናቸው ምን ያህል ቁርአን ምን ያህል አይነ በሲር የሆኑ አይናቸው ማየት የማይችሉ አንዳንድ የአላህ ደጋግ ባሮች አይን በኖረኝ ብሎ ለምን ያ አላህ አይን በኖረኝ አንደኛ ለምን አለስ የአላህን ከላም ላይ ይበታል። ዛሬ አይን ሰጥቶ ቁርአን ዘግተህ ቲክቶክ ፌስቡክ ከመኽሉቅ ወደ መኽሉቅ መቼ ነው ከመኽሉቅ ወደ ኻሊቅ የምትሄደው? እስኪ መቼ ድረስ ይሄ እኮ ይጎዳል። ይሄ እኮ ይጎዳል። አንዴ ሞባይል አላህ ፍሩ መስጂድ ውስጥ ሞባይል እናጥፋ። አላህን ፍሩ አላህን ፍሩ። መስጂድ መተን የመስጂድ አደብ እንዳንተሰላ አይኔ ቁርአን ልቀራበት ምን ልቀራበት እኛስ በሊያዳ ረመዳን ላይ በአይናችን በምንችለው መጠን ቁርአን መንቀራ አላህ ያድርግ። አይናቸው ቁርአን ነው የሚያየው፣ ካዕባ ነው የሚያየው፣ የአባቱ እናት ፊት ነው የሚያየው፣ በተፈኩር አይን ነው የሚያየው፣ የዑለማ ፊት ያዩበታል። አከዛ ጆሮአቸውም እንደዚህ ቁርአን ያዳምጡበታል፣ ዚክር ያዳምጣል፣ ዳዕዋ ያዳምጡት። እግራቸው ወደ መስጂድ ዘመድ ዚያራ ሰው ለማገዝ አልሙሂም ወደ ኸይር የሚረመዱበት እግራቸው እጃቸውም እንደዛው ሰደቃ መስጠት አላህ ይሄው አላህ ሀብት የሰጠ ይሄው የአኺራ ሀብታም መሆን ደርሷል። ምን ይሉ ነበር አንዳንድ አላህ ሰው ሲመክሩ ቀብር ቁም ሳጥን ነው። ቀብር ማለት ቁም ሳጥን ነው። የምትችለውን ኸይር ሁሉ ዱንያ ላይ ሰርተህ ሙላ ዋሉ ቁም ሳጥን ነው። ስትገባ እንድትደሰታሉ ሞልቶ እንድታገኝ። ስንት እኮ ሳሊሖች ቀብራቸውን ከፍተው እኮ ወደ 4000 በላይ ቁርአን ختمው
ዛሬ ቤታችን ቀበል ተውቀበል በየክፍሉ እኮ ቁርአን ያختሙ ነበር ድሮ በየክፍሉ እዚህ 1000 እዚህ 2000 እዚህ 3000 ምን ያስለቅስሻል አላት አንድ ወንድ ዲሞት ሲል እህቱ ስታለቅስ እዛች ቦታ ብቻ እኮ ስንት ሺህ ቁርአን አختኛለሁ በርተው እኮ ነው የሚሞተው ሲሞት ዛሬ ምንድን ነው እያንዳንዱ ቦታ ቲክቶክ እያንዳንዱ ቦታ ሐራም አይደልበታል ነው ምን እንለዋለን አላህ እኮ ምን ትለዋለህ አላህ ይሄን አይን ሰጥቶ ስንት ቀረም ትለው ቁርአን ሰለቆች ረመዳን ላይ እነ አቡ ሐኒፋ በለው ነው ሻፊዒ በለው ካቢሮች ትላልቆች በየቀኑ አንዳንዶቹ ሁለት ያختማል አማ አንዴም አይተለመደ ምንም አይገርምም ወደና አንዴ ያختም 10 الأواخر ደግሞ መጨረሻው 10 ሲቀር ደግሞ ሁለት ያختም ሁለት 24 ሰዓት ሆነማ طيب እዚህ ለመድረስ ምን ማድረግ አለብን ከትልቅ ሌባ መጠንቀቅ አለብን የጊዜ ሌባ ማነው የጊዜ ሌባ ሞባይል አዩ ትልቁ ዘመናችን የጊዜ ሌባ ሞባይል ሆኖ ተገኘ አንድ ሰው ደብዳቤ ለአንድ ሰው ሆነ ሐጃ ሆነ ኸይር ሐጃ ለሱ ልካለው ብለህ ትገባና አንድ ሰዓት ትቆያለህ ባህር ነገር ነው እንደ ከገባህ ጥልቀቱን አታውቀውም አንድ ሰው የጊዜ ሌባ በምን ታውቀዋለህ ባለፈው እንደነገርናቸው ሌባነቱ ማወቀጠል ነው ይሄ ሞባይልህን ተውና ይሄ ጭንቅላት የሚያክለው ሞባይል ኖኪያ ያዝ الله يرحمه تلك الزمن የኖኪያ ዘመን ያ ዘመን ሞባይል ቢወድቅ አጂ ሞባይል ተለባለው ወደበት ማን ያነሳው እሺ ቢተኻም እንደዛ ተይዘ ስኳር አይመስል صلي على الحبيب قلبك يطيب ምንም መነካካት የለም ሲጮህ እንጂ አታነሳው ምን ይነካካል አሁን እኮ ያለ ሐጃ እኮ ዝም ብሎ አላህ ሲህር አለበት ምን አለበት አላህ አልጠራ ደበልመት አልደወሉና ምን ይባላል ከሱት አላህ ለምን እንዳስገባው እንጃችን አላህ ጂና ነው አላህ እስኪ ያስቀርቡበት አንድ ሻንቃ ውስጥ እንዲዞ ይቀራል ያ ነገር ካለ صلي على الحبيب قلبك يطيب